ሰላም እንኳን ወደ አሪፍጌት በደህና መጣችሁ። በዛሬው ቪዲዮ ደግሞ አሪፍጌት ላይ እንደ ኢንስትራክተር ወይም መምህር ሆናችሁ መመዝገብና የተለያዩ ኮርሶችን፣ ዲጂታል ፕሮዳክቶችን በፒዲኤፍ በቪዲዮ መልኩ አፕሎድ ማድረግ ወይም ደግሞ በአሪፍጌት በኩል መሸጥ የምትፈልጉ ከሆነ እንዴት አድርጋችሁ አሪፍጌት ላይ እንደ ሴለር ሆናችሁ ሬጂስተር ማድረግ እንደምትችሉ በዚህ ቪዲዮ አንድ በአንድ እናያለን ማለት ነው። መጀመሪያ የምናደርገው ምንድነው arifgate.com ብለን እንገባለን። arifgate.com ብለን ስንገባ የምናገኘው ሆም ፔጅ ኢንተርፌሳችን ይህን ይመስላል። ዘን ምን እንለዋለን? ሬጂስተር እንላለን ማለት ነው። ሬጂስተር ስንል እንደምታዩት አራት አማራጮች አሉን። I want to sell course, I want to buy course, I am a client posting a job, I am freelancer looking for work ሚላለን። አሁን እኛ የምንፈልገው ኮርስ መሸጥ ስለሆነ I want to sell course እንለዋለን ማለት ነው። I want to sell course ካልነው በኋላ እንደምታዩት ኢንተርፌሱ ተቀይሯል። ወዴት መተናል? ሴለሩ ወደሚኖርበት ኢንተርፌስ መተናል ማለት ነው። እንደምታዩት የሴለሩ ኢንተርፌስ ይለያል። ሴል ኮርስ ነው የሚለን፣ ሃየር ፍሪላንሰር ይሄ በቅርቡ የሚጀመረው ፊቸራችን ነው። ምንድነው የምናደርገው? እዚህ ላይ ከመጣን በኋላ ሬጂስተር እናደርጋለን ማለት ነው። እንደ ሴለር ሆነን ወይም ደግሞ ኮርስ እንደሚሸጥ ሰው ሆነን ሬጂስተር እናደርጋለን። ሬጂስተር ለማድረግ ምን ይጠይቀናል? ሙሉ ስማችንን ይጠይቀናል፣ ጾታ ይጠይቀናል፣ ከዛ ካንትሪ ይጠይቀናል። ሜቢ ከኢትዮጵያ ውጭ ከሆነ የምትኖሩት ካንትሪያችሁን እዚህ ጋር ማስተካከል ትችላላችሁ። ኢትዮጵያ ስለሆንኩ ኢትዮጵያ እለዋለሁ። ከዛ ኢሜይል ይጠይቀናል። አሁን ይህን ኢሜይል ቬሪፊኬሽን የሚላክላችሁ ኢሜይል ስለሆነ ሬዲ የሆነ ኢሜይል ቢሆን ጥሩ ነው። ከዛም በኋላ ፓስዋርድ ታስገባላችሁ። እንደምታዩት የምታስገቡት ፓስዋርድ ስትሮንግ መሆን አለበት። ከ8 ካራክተር በላይ መሆን አለበት። አንድ ሎወር ኬዝ፣ አንድ አፐር ኬዝ፣ አንድ ቁጥር እና አንድ ስፔሻል ካራክተር ኢንክሉድ ሊያደርግ ይገባል። ከዛም በኋላ ስልክ ቁጥራችሁን ታስገባላችሁ። እዛ የአሪፍጌት ተርም እና ኮንዲሽኖች ላይ እስማማለሁ ብለን እናበራና ምን እናደርጋለን? ክሬት አካውንት እንለዋለን ማለት ነው። ክሬት አካውንት ስትሉት እንደምታዩት ምን ያመጣላችኋል? ቬሪፊኬሽን ኮድ ወደ ኢሜይላችሁ ልክ ያለ ያን ቬሪፊኬሽን ኮድ ከኢሜይላችሁ አምጥታችሁ እዚህ ጋር ታስገባላችሁ ማለት ነው። ከዛም በኋላ ይሄ አንድ የተላከላችሁ ቬሪፊኬሽን ኮድ ኤክስፓየርድ የሚያደርገው በ60 ሰከንድ ውስጥ ነው። ከዛ በፊት አምጥታችሁ ማስገባት ይኖርባችኋል። ካለፈባችሁ ሪሴንድ ማድረግ ትችላላችሁ። እዛ ቬሪፋይ ኢሜይል እንለዋለን ማለት ነው። እንደምታዩት ቬሪፊኬሽን ሰክሰስፉል ይላል። እዛ ሬጂስትሬሽን ሰክሰስፉል ብሎ ወደዚህ ፔጅ ሪዳይሬክት ያደርገናል። አሁን ምንድነው የምትፈልጉት? መጀመሪያ ወደነበራችሁበት ሆም ፔጅ መመለስ ትፈልጋላችሁ ወይስ በቃ አካውንታችሁን ኦልሬዲ ስላላችሁ ወደ አካውንታችሁ ሎጊን ማድረግ ትፈልጋላችሁ ይለናል። ሎጊን ቱ ዩር አካውንት እንለዋለን ማለት ነው። እንደምታዩት ያስገባነውን ኢሜይል እና ፓስዋርድ ይጠይቀናል። እሱን እናስገባለታለን። አስገባን በኋላ ሳይኒን እንላለን ማለት ነው። እንደምታዩት ሳይኒን አድርጓል። ከዛም በኋላ ከዚህ በፊት በነበረ ቪዲዮ ላይ እንደ ተማሪም ስንገባ የተከተልነው ስቴፕ ነው። ልዩነት የለውም። ልዩነቱ የሚጀምረው አሁን ነው ማለት ነው። እንደ ሴለር ሆናችሁ ፕሮፋይል በሚኖራችሁ ሰዓት ከኮርስ ባየሩ ወይም ከስቱደንቱ በተለየ የምታስገቧቸው የተወሰነ ኢንፎርሜሽኖች ይኖራሉ ማለት ነው። ፉል ኔም ድጋሚ ይጠይቀናል። እሱን እናስገባለን። ቢዝነስ ኔም ይለናል። ቢዝነስ ኔም ስንል አሁን እንደ ኦርጋናይዜሽን ካምፓኒ ካላችሁ እሱ ማስገባት ትችላላችሁ። እዛ ውጭ እሱ ከሌላችሁ ችግር የለውም። የራሳችሁን ስም መጠቀም ትችላላችሁ። እዛ ኢሜይል ይጠይቃችኋል። አስገብታችሁ የነበረውን ኢሜይል ማስገባት ትችላላችሁ። ወይም ደግሞ የቢዝነስ ኢሜይል ለብቻ የምትጠቀሙት ካላችሁ እሱን ማስገባት ትችላላችሁ። እሱን ካስገባችሁ በኋላ ለቢዝነስ የምትጠቀሙትን ፎን ነምበር ያስገቡ ይላችኋል። እሱንም ማስገባት ትችላላችሁ። ከዛም በኋላ ቢዝነስ ታይፓችሁ ምንድን ነው? አሁን ምንድነው ቢዝነስ ታይፓችሁ ስንል ምን ማለታችሁ ነው? አሁን እንደ ኢንስትራክተር ሆናችሁ ከሆነ የምትገቡት ምን ላይ ነው? ኤዱኬሽን ነው? ቴክ ነው? ስፖርት ነው? ሄልዝ ነው? የትኛው ፊልድ ላይ ነው? ወይም ደግሞ የትኛው ታይፕ ላይ ነው የምትሰጡት የሚለውን ነው እዚህ ጋር የምታስገቡት። ኤዱኬሽን ከሆነ ኤዱኬሽን እንለዋለን። ከዛ ቢዝነስ አድሬሳችሁ የት ነው? የት ሆናችሁ ነው ቢዝነሱ የምትሰሩት? በእርግጥ ኮርሱን ስትሰጡ ኦንላይን ነው የምትሰጡት፣ ግን እዚች ጋር ይህን ማስገባታችሁ አስፈላጊ ነው ማለት ነው። እዛ ባንክ ኔም የምትጠቀሙት ባንክ ኔም ካለ እሱን ታስገባላችሁ። ሲቢኢ እናስገባ። እዛ ባንክ አካውንታችሁን ታስገባላችሁ ማለት ነው። ባንክ አካውንታችሁን ካስገባችሁ በኋላ ዌብሳይት ካላችሁ የምትጠቀሙት ዌብሳይት ካለ ኦልሬዲ ያላችሁ እሱን ታስገባላችሁ። ለዚህኛው አሪፍጌትን እንጠቀም። ከዛም በኋላ ሎጎ ካላችሁ እሱን ከዚህ በፊት እናንተ እኔን ይለየኛል ብላችሁ የምታስቡት ሎጎ ካለ ምን ማድረግ ትችላላችሁ? እሱን ማስገባት ትችላላችሁ። እኔ ለእናንተ ለማሳየት አንዱን ላስገባ። ከዛም በኋላ ዲስክሪፕሽን፣ ስለ ቢዝነሳችሁ የተወሰነ ዲስክሪፕሽን ማስገባት ትችላላችሁ ማለት ነው።
ኤኒቲንግ መሆን ይችላል። የእናንተን ቢዝነስ እናንተ የምትሰጡትን የኮርስ ታይፕ የሚገልጽ የምትሰጡትን ኮርስ የሚገልጽ ማንኛውም ነገር ማስገባት ትችላላችሁ ማለት ነው። ሶ I am professional instructor on different digital courses እንበላ or digital skills። እናንተ ግን በደንብ አዘጋጅታችሁ ከእናንተ የምታስተምሩት ኮርስ ጋር የሚሄድ ነገር እናንተን በደንብ የሚገልጽ ነገር ሰሚት ማድረግ ይኖርባችኋል። በዚህ መንገድ ካሞላችሁ በኋላ ሰሚት ትሉታላችሁ ማለት ነው። ሰሚት ስትሉት እንደምታዩት ሴለር ፕሮፋይል አፕዴት ሰክሰስፉሊ ይለናል። እንደ ኢንስትራክተር ሆነን ከገባን በኋላ የኛ የሚኖረን ዳሽቦርድ ይሄን ይመስላል ማለት ነው። ቅድም እንደ ተማሪ ሆነን ስንገባ ያያችሁት ፕሮፋይል አለ። እዚህ ላይ ደግሞ ዳሽቦርድ ነው የሚኖረን ማለት ነው። ይሄ ዳሽቦርድ ምንን የሚገልጽልን ነው? እዚህ ጋር እንደምታዩት ቶታል ስቱደንት አለ፣ ቶታል ሬቨኑ፣ ቶታል ኮርስስ። ይህም ማለት እኛ ኮርሳችንን ሰርተን አፕሎድ ካደረግን በኋላ የእኛ ኮርስ ላይ ምን ያህል ሰው ወይም ደግሞ ምን ያህል ተማሪ ተመዘገበ የሚለውን እዚህ ጋር እናያለን። ቶታሊ ምን ያህል ገቢ አግኝተናል የሚለውን እዚህ ጋር እናያለን። ከዛ ውጭ ደግሞ ቶታል ስንት ኮርስ አፕሎድ አድርገናል የሚለውን ደግሞ እዚህ ጋር እናያለን ማለት ነው። እየጨመረ በመጣ ቁጥር እዚህ ጋር በግራፍ መልኩ የምንመለከት ይሆናል። ይሄ እኛ ያለንን ስታተስ የምናይበት ዳሽቦርዳችን ነው ማለት ነው። በመቀጠል ምን አለን? ኮርስስ አለን። ይሄ ኮርስስ ምንድነው? ያዘጋጀነውን ኮርስ አፕሎድ የምናደርግበት ፓርት ነው ወይም ደግሞ የምናደርግበት ፔጅ ነው ማለት ነው። ኮርሶችን እንዴት ነው አድ የምናደርገው? በቪዲዮ በፒዲኤፍ መልኩ የሚለውን በሌላ ቪዲዮ እናያለን። ግን ኮርስ አድ የምታደርጉበት ፔጅ ይሄኛው ነው ማለት ነው። እዛ በመቀጠል ጆብ አለን። ጆብ ካሚንግ ሱን ፊቸራችን ነው። በቅርቡ እንደምታውቁት ፍሪላንሲንግ እንጀምራለን። ኢትዮጵያ ውስጥ ሆናችሁ ከቤታችሁ እንደ ፍሪላንሲንግ የምሰሩበትን ሁኔታ እያመቻቸን ያለ ነው። በጣም በቅርቡ የሱ ፓርት ላውንች ይደረጋል። ከዛ ቀጣይ ምን አለን? ዋሌት አለን ማለት ነው። ዋሌት ምንድን ነው? ያለንን ባላንስ የምናይበት ነው። እዚህ ጋር እንደምታዩት አቬለብል ባላንሳችሁ ተማሪዎች ኮርሳችሁን ከገዙ በኋላ የሚኖራችሁ ገንዘብ እዚህ ዋሌታችሁ ላይ ይቀመጣል ማለት ነው። ይህን ዋሌታችሁ ላይ የተቀመጠውን ገንዘብ ደግሞ በፈለጋችሁት አማራጭ በቴሌብር፣ በሲቢ፣ በኤምፔሳ ምን ማድረግ ትችላላችሁ? ዊዝድሮ ማድረግ ትችላላችሁ ማለት ነው። የምትፈልጉትን አማውንት ታስቀምጣላችሁ፣ ስልክ ቁጥሩን ታስቀምጣላችሁ፣ በቀላሉ ዊዝድሮ ማድረግ ትችላላችሁ ማለት ነው። ኮርሶችን አዘጋጅታችሁ ሽጣችሁ ያገኛችሁትን ብር እንደዚህ ሲምፕል በሆነ ስቴፕ ማውጣትና መጠቀም ትችላላችሁ ማለት ነው። ከዛ በተጨማሪ ይሄ ኖቲፊኬሽን አለን። ኖቲፊኬሽናችን ላይ ኮርሳችንን አሁን ኦልሬዲ ሰርተን ጨረስን ካልን ፐብሊሽ ካደረግነው በኋላ ወደ አሪፍጌት አድሚን ነው በቀጥታ ኮርሱ የሚሄደው። አሪፍጌት አድሚኖች ይገመግሙታል። ኮርሱ ዌብሳይቱን ይመጥናል ወይ፣ ኮንተንቱና ፕራይሱ ፌር ነው ወይ፣ ያለው ነገር አሁን ለተማሪዎች ይጠቅማል ወይ የሚለው ከተገመገመ በኋላ አፕሩቭ ከተደረገ እዚሁ ኖቲፊኬሽን ላይ ነው የሚደርሳችሁ። አይ ደግሞ ይሄ መስተካከል አለበት ተብሎም ሪጀክት ከተደረገ እዚሁ ኖቲፊኬሽን ላይ ይደርሳችኋል ማለት ነው። ይሄ ኖቲፊኬሽን ፔጃችንን ለዛ ነው የምንጠቀመው። በአጠቃላይ አሪፍጌት ላይ እንደ ኢንስትራክተር ሆናችሁ ወይም እንደ መምህር ሆናችሁ ገብታችሁ በዚህ መልኩ ሬጂስተር ማድረግ ትችላላችሁ ማለት ነው። በባለፈው ቪዲዮአችን ምን አይተናል? አካውንት ሴቲንግ አይተናል አይደለ? ልክ እንደዛ ሁሉ የኢንስትራክተሩም ላይ አካውንት ሴቲንግ አለን። ይሄ ዳሽቦርዳችን አሁን አክቹሊ ያለንበት ነው። እዛ ላይ ፕሮፋይል ፔጃችን ነው እንዳልኳችሁ። ስዊች አካውንት አለን። ወደዛ መመለስ ከፈለግ ነው። አሁን በዛኛው ቪዲዮ ላይ እዚህ ጋር ካያችሁትኝ ሴል ኮርስ ነበረ የሚለው፣ አሁን ግን ባይ ኮርስ ሆኗል ማለት ነው። ከዛ ውጭ አካውንት ሴቲንግ አለን። ልክ እንደዛው ፕሮፋይል ፒክቸራችንን ማስገባት እንችላለን። ኢንስትራክተርም ስለሆንን ፕሮፋይል ፒክቸራችንን ብናስገባ ሞር ተማሪው አይቶ የምትታወቁም ከሆነ ኦኬ ይህን ሰው አውቀዋለሁ የሚለውን፣ ከዛም ውጭ ደግሞ በቃ ኮንፊደንሳችሁ ታይቶበት አይ ይህን ኮርስ ብገዛ አሪፍ ነው የሚል አይነት ያለው ፕሮፋይል ፒክቸር ብታስገቡ ጥሩ ነው። ከዛ ውጭ ኢሜይላችሁን፣ ስማችሁን፣ ስልክ ቁጥራችሁን መቀየር ከፈለጋችሁ እዚህ ላይ ነው የምትቀይሩት። ሴለር ኢንፎርሜሽን የሚያስገባነውን ነገር ቼንጅ ማድረግ ከፈለጋችሁ እዚህ ላይ ነው የምትቀይሩት። ከዛ ውጭ ፓስወርድ፣ ኢሜይል ቼንጅ ማድረግ ከፈለጋችሁ እዚህ አካውንት ሴቲንግ ላይ ማስተካከል ትችላላችሁ ማለት ነው። እንደ ኢንስትራክተር ሆናችሁ ሬጂስተር ስታደርጉ ያለው ፕሮሰስ ይሄን ይመስላል። ከዛ ውጭ ግን ምን አለ ቅድም ካስተዋላችሁ እዚህኛው ላይ ገብቼ ስዊች አካውንት ካልኩትኝ ወደዛኛው ወይም ደግሞ ወደ ሴለር ይወስደኛል ብያችሁ ነበር አይደለ? በዛ መልኩ ደግሞ መግባት ትችላላችሁ። ይሄ ማለት ምን ማለት ነው? አንዴ እንደ ተማሪ ሆናችሁ ከተመዘገባችሁ በኋላ ከዛ በኋላ የራሳችሁን ኮርስ አዘጋጅታችሁ ኦኬ እኔ ማስተማር ፈልጋለሁ ብላችሁ ስትመጡ እንደ አዲስ ሬጂስተር ማድረግ
አይጠበቅባችሁም ማለት ነው። ከዛ ውጪ ደግሞ በባለፈው ቪዲዮ እንዳየነው እንደ ተማሪ ሆናችሁ አሪፍጌት ላይ ከተመዘገባችሁ በኋላ ምን ማድረግ ትችላላችሁ? ስዊች ማድረግ ትችላላችሁ ማለት ነው። እንደ ተማሪ ሆናችሁ ገብታችሁ ስትማሩ ቆይታችሁ ኦኬ አሁን እኔ ሬዲ ነኝ የራሴን ኮርስ አዘጋጃለሁ ስትሉ ወዴት ስዊች ማድረግ ትችላላችሁ? ወደ ኢንስትራክተር አካውንት እዚሁ ላይ ሆናችሁ አዲስ አካውንት መክፈት ሳይጠበቅባችሁ እንደ ኢንስትራክተር ሬጅስተር ማድረግ ሳይጠበቅባችሁ ስዊች ቱ ሴል ኮርስስ ማለት ትችላላችሁ ማለት ነው። ሴል ኮርስስ ስትሉት ምን ያመጣላችኋል? ቅድም የሞላነውን ወይም ደግሞ ሬጅስተር ስናደርግ የሞላነውን ፎርም ያመጣላችኋል ማለት ነው። ቅድም እንዳልኳችሁ የሴለርና የስቱደንቱን የሚለይልን ይሄ ፎርም ነው እንጂ ሬጅስተር ስናደርግ የመጣንበት ስቴፕ አንድ አይነት ነው። ግን ይሄ ፎርም ሴለር እንደሆነን እኛን መለያ ነው ማለት ነው። ከዚህ በፊት ባየነው ላይ ሬጅስተር ስናደርግ እንደሞላ ነው። ይህንን ፎርም ትሞላላችሁ። ከሞላችሁ በኋላ እንደ ሴለር ሆናችሁ ሬጅስተር ማድረግ ትችላላችሁ ማለት ነው። ከዛ ውጪ ደግሞ ስዊች ካላላችሁት ቀጥታ መግባት ከሆነ የፈለጋችሁት ምን ታደርጋላችሁ? ሎጊን ትሉታላችሁ። ሎጊን ካላችሁ በኋላ አይ ዋንት ቱ ሴል ኮርስ እንለዋለን። ከዛ ከገባን በኋላ እዚህ ምን እንላለን? ሎጊን እንላለን። ግን እዚህ ጋር ሎጊን ስንል ምንድን መርሳት የለባችሁ? ያንን የስቱደንቱ በከፈታችሁበት ኢሜይል መሆኑን እርግጠኛ መሆን አለባችሁ ማለት ነው። እሱን እርግጠኛ ከሆናችሁ የዛን ኢሜይል እና ፓስወርድ ታስገቡለታላችሁ። ከዛም ደግሞ ታደርጉት ሳይኒን ትላላችሁ ማለት ነው። ሳይኒን ካላችሁት በኋላ ቀጥታ ያስገባችኋል። ግን ደግሞ ልክ እንደ ቅድሙ ስዊች ስንል እንደነበረው ሴለር ላይ መምላት ያለብን የተለየ ፎርም አለ ብያችኋለሁ። ይህን ፎርም ያመጣልናል ማለት ነው። ቀጥታም ሎጊን ብላችሁ የስቱደንት ሆናችሁ ስትመዘገቡበት ያለውን ኢሜይልና ፓስወርድ ከተጠቀማችሁ ወደዚህ ያመጣችኋል። እዛው ደግሞ እንደ ተማሪ ሆናችሁ ሎጊን ካላችሁ በኋላ ወደ ሴለር ስዊች ካደረጋችሁ አካውንት ይህንን ፎርም ያመጣላችኋል። ይህንን ፎርም ከሞላችሁ በኋላ ቀጥታ እንደ ሴለር ሆናችሁ የሴለርን ዳሽቦርድ አክሰስ ማድረግ ትችላላችሁ። የተለያዩ ኮርሶችንም አፕሎድ ማድረግ ትችላላችሁ ማለት ነው። በዚህ መልኩ arifgate.com ላይ ገብታችሁ የተለያዩ ስኪሎች ያሏችሁን እውቀቶች፣ የተለያዩ ነገሮች ዲጂታል ፕሮዳክቶችም ሊሆኑ ይችላሉ፣ በቪዲዮም በፒዲኤፍ መልክ እያዘጋጃችሁ እውቀታችሁን ያላችሁን ስኪል ወደ ገንዘብ መቀየር ትችላላችሁ። በቀጣይ ቪዲዮዎች ደግሞ እንዴት አድርገን ቪዲዮዎችን ፒዲኤፎችን አፕሎድ ማድረግ እንችላለን የሚለውን እናያለን። ቴንክ ዩ